የጦርነትን አስከፊነት እየሰሙ ትልቅ ደረጃ የደረሱት እማማ ቦሰናና በወቅቱም ጦርነት አስቸጋሪነትን አስቀያሚነትን ያዩት እማማ ቦሰና ጆሮአቸውን አከር ያረጋቸዋል ማለት መስማት ችግር አለባቸው እና ደጋ ነው የሚኖሩት። ደጋ ደግሞ ድፍድፍ በትኩሱ ሲልሱት ማርማር ይላል ብለው ስለሚያምኑ ድፍድፍ የመላስ ልምድ ያለው አካባቢው እና አንዲት የእማማ ቦሰና ጎረቤት የሆነች መሽተኛ እማማ ቦሰናን እማማ ቦሰና አለቻቸው። እሳቸውም በቀልባቸው ሌላ ነገር ያስቡ ኑረዋል። በዛ ቅጽበት ማለት ነው። ኑ ድፍድፍ ላሱ አለቻቸው። አሉ ኑ ድፍድፍ ላሱ አለቻቸው። አገር ተወረረ አሉ። እሱ ቀልቦ ላይ ያለው በወቅቱ ያስቡት የነበረው ያ ስለነበረ ጉርጆሮ አለች። መጣላው እራሉ እማማ ቦሰና ሪታውን አሰነኩት። አካባቢው ተሰበሰበ። ሽማግሌ መጣ። ምንድነው አላቸው። አገር ተወረረ ብላይ ነው አሉ። ኧረ እኔ እንደሱ አይደለም ያልኩት ላሱ ነው ያልኩት። ስለዚህ ቢሆንም ጥፋተኛይቱ አንቺ ነሽ። ትልቅ ሰው ስለሆኑ ጠጋ ብለሽ ማስረዳት ነበረብሽ። ስለዚህ ልትቀጭ ይገባል። እኛ ለማስደንግጠሽናል፣ እሱንም ማስመረግገሻል። ስለዚህ አንድ ዲፎ ዳቦ ተቀጭ ከአንድ ቡና ጀበና ጋር ብለው ከአንድ ጀበና ቡና ጋር ቀጧት ይባላል ጓደኞቼ።